ትዝታችን በኤፍኤም 98.8 በከተማችንና በአካባቢያችን አንቱታን አትርፈው ተወደው ተፈቅረው የሚኖሩ ትዝታቸው ለአድማጭ የምናደርስበት ፕሮግራም ትዝታችን በኤፍኤም 98.8 ዘወትር ረቡዕ ምሽትና እሁድ ማለዳ ይጠብቁ። ትዝታችን በኤፍኤም 98.8 ከፍኖተ ሰላም ከተማና አካባቢው የማህበረሰብ ሬዲዮ እንደምን ቆያችሁ አድማጮቻችን። ይህ ከፍኖተ ሰላምና አካባቢዋ የማህበረሰብ ሬዲዮ በየሳምንቱ በዚህ ሰዓት ትዝታችን በኤፍኤም ተዘጋጅቶላችሁ የሚቀርበው ልዩ ዝግጅታችን ነው። ዛሬም ትዝታቸውን ሊያውጉን አንድ ባለ ትዝታ ይዘን ቀርበናል። አብራችሁን ቆዩ። ስሜ ያው ዘነበ አሰፋ ነው። የተወለድኩት ቦሌ ቡልቡላ አሁን የምትባለው እዛ እስከ 4 ዓመት ነበርን። አባቴ ከአባቱ ሲጣላ ወደ ናዝሬት ገባን። ናዝሬት ገብተን ደግሞ 7 ዓመት እንደሆነኝ እናትና አባቴ ተፋቱ። በዚህን ጊዜ አቃቂ በሰቃ የሚባል ሀገር የአባቴ አጎት አለ፣ የአያቴ ታናሽ ወንድም። እዛ ወሰደን። እኔና ታላቅ እህቴ ናው ሞታለች ያሳደገችኝ። እዛ ስንኖር እሷ አግብታ ወንጂ ገና መከፈቱ ነበር። ልጅ አይገባም፣ ሴት አይገባም። ናዝሬት ነው የምትቀመጠው። ያኔ ባሏ እዛ ይሰራ ነበር፣ ስልጣን ነበረው። ወንድ ልጅ ሲወልድ ድሬዳዋ ሄደ። ክርስትና ቁልቢ ነው ብሎ በዛው አስቀራት። ከረጅም ጊዜ በኋላ ያም ልጅ ሞተ፣ ሌላም ወላ ሞቶ ወደ አገሯ ልትመጣ ስትል የሆነ ሰው አገባት። ከዛ በኋላም በቃ እኔ ወንድሜ እናት አባታችን ተፋተዋል፣ አጎቶቻችን ጋር ነው ያለን፣ ወንድሜ ናፈቀኝ ስትል እናመጣዋለን ብለው እነሱ ወሰዱኝ። ሀረር ነበሩ። ሀረር ገባን። ከሀረር በ50 ዓመተ ምህረት ወደ ድሬዳዋ ተመለስን። በቃ በዛው ድሬዳዋ ነዋሪ ሆን። እኔ የተወለድኩት በ35 ዓመተ ምህረት ነሐሴ 28 ቀን ነው እና በአሁን ጊዜ ወደ 79 ዓመት ሆኖኛል። ወደ ኳስ ህይወቴ በጣም የሚገርም፣ አሁንም ያን ቡድን ስሙን ስሰማ እንባ ያንቀኛል። ያኔ ድሬዳዋ በተለይ የፈረንጅ ሀገር ማለት ትችላለህ። በአመት ውስጥ የውጭ ቡድን ብዙ ካልመጣ 2 ነው እና ሬድ ስታር የሚባል የዩጎዝላቪያ ቡድን ድሬዳዋ ይመጣል። የመጀመሪያ ጨዋታ ከድሬዳዋ ምርጥ ጋር ሲጫወት ያን ጨዋታ ድሮ ሲሊማ ነው እንጂ አልወድም ነበር። ያን ጨዋታ አየው። ከዛ ተሰባስበን ሬድ ስታር ብለን እኛም ጀመርን፣ የሰፈር ልጆች ድሬዳዋ ውስጥ። ከዛ በጣም የሚገርም ከሁሉ ዱለኛ ተደባዳቢ ቀሽም እኔ ነኝ። ብዙ ልጆች አሉ ኳስ ላይ እንደ ተአምር የሚሰሩ። እነኛ ሁሉ ቀርተው 3 ልጆች ብቻ ቀረን። ከ3ታችንም እኔ ብቻ ቀረሁ እና አጋጣሚ መጥፎ ጸባይ ነበረን። ጅቡቲ 1 ሳምንት ድሬዳዋ ካለን በሚቀጥለው ጅቡቲ ነን። ከዛ በኋላ ዋኬኔ የሚባል የሜዳ ኃላፊ አለ። እሱ 7 ሰዓት ላይ ድሬዳዋ 7 ሰዓት ላይ አትችልም። 7 ሰዓት ላይ ጠጠር ያስለቅመናል። አሸዋ ልክ እንዲህ ጠረጴዛ ነች ሜዳዋ፣ ሳር የለም። ያኔ አሸዋ ያስለቅመናል። በዛ ያጫውተናል። ስንል ሰው በጣም እየወደደን በፀሐይ ይመጣ ጀምር። ከዛ በኋላ የአረቦች ቡድን አለ፣ የአረብ ክልሶች። ልጁ እናቱ ኤርትራዊ አባቱ አረብ ነው። ዑመር ይባላል። አሰልጣኝ ነው እና የብሔራዊ ቡድን ተጫዋች ነው። የኢትዮ ሲቢንት ታዋቂ ተጫዋች ነው እና እነኛን ክልሶች ያሰራል። አሁን አንድ ሰው ወሰደና ለመነና እባክህ እነኝህ ልጆች አንተ ጋር ይሁኑ እንዳይበላሹ ብሎ ሲወስደን እኛ የነካኑን ኳስ አይነኩም፣ ይንቁናል። እነኝህ ባሮች አቢዲን ይሉናል። በጣም እንናደዳለን። አጋጣሚ አንደኛ መንገድ የሚባል እኛ ሰፈር ላይ አንድ ነገረኛው ልጅ ሲመጣ ደብድበን እግሩን ሁሉ ሰብረን ላክ ነው። ከዛ አቆም። ያ የወሰደን ሰውዬ አደራ ብሎ የለመነው ነግሮታል። ለካ ልጆችህ እንዲያድርገው ብሎ አሁን 3 ሆነን ቁጭ ብለን እዛ አንደኛ መንገድ ላይ አገኘንና ተቆጣን። በመኪና ነው። እኔ ለምኜ ዱርዬ እንዳትሆኑ ብዬ ነው እኮ። ለምንድን ነው እንዲህ ያደረጋችሁት? አይ ጋሽ ሰብስቤ፣ ደግሞ አጋጣሚ ሰውየው ጥቁር ነው። ጋሽ ሰብስቤ በገዛ ሀገራችን ባሮች ብለው ሰድበውን ነው እኮ፣ ለምን አልገደላችኋቸውም ብለን። ከዛ በኋላ ሰሙ ንጉሥ ይባላል አንዱ ደግሞ አንድ አደሬ ልጅ ነበር፣ በሕይወት ያለ አይመስለኝም አሁን።
በሉኑ መኪና ላይ ውጠዋልና ሉቺያኖ ጋር ወሰደን። እባክህ ሉቺያኖ፣ እነኚህ ልጆች እባክህ ወደፊት ሀገር የሚጠቅሙ ናቸው፣ እባክህ ያዛቸው። እሱ ደግሞ ምን ሆኗል? የኮቶን ተጫዋች ሆኖ ክልሾችን ያሰለጥላል። የጣሊያን ክልሾችን ዲዲ ይባላል። እዛን ጊዜ አለኛ ሲጃራ እናጨሳለን ያለ ዕድማችን። እናንተ እንዲህ ብዬ ነው የማውቀው ዱርዬ፣ እንዲህ ብዬ ነው የማውቀው ባይኔ፣ ይሄ ዱርይነት አልወድም ምናምን ስልን በቃ ያወቀብን መሰለን። ከዛ እዛው ከዚራ መዋል ጀመርን። እነኛ በየጊዜው አብረናቸው የምንሄደው ልጆች ወደ ጅቡቲ ምንም ድሮ ቢደበድብም ማንም አይናገርም። ለቤተሰብ ደበደቡ እናንተ ብሎ ኳስ ተጫዋች ብሎ በቃ ማታ አምሽተን ነው የምንገባው። ለቤተሰብ ተናገር ቻይና ጩቤ ያለ እንዲህ አውቶማቲክ እሱን ገዝተው ወለናቸው ነው ጅቡቲ የምንሄደው አሉ። እኛም እየፈራን ከዚራ መዋል ጀመር። በዛው ሳላስበው እኛም ልጆች አቆሙ። ሳላስበው ጥሩ ተጫዋች ሆንኩ እና በጣም የሚገርም ነው። እኔ በተለይ ሉቺያኖ አንድ እምነት አለው። እኔ እጫወታለሁ ብዬ አይደለም። ድሬዳዋ ውስጥ ትልቅ ቡድን ውስጥ ከገባ ክብር ትሪቡን ነው የምትቀመጠው። እንዲህ ተሴራ ምናምን የሚል የለም። አሁን እኛ እዛ ውስጥ ዲዲ ውስጥ ስለተመዘገብን ድሬዳዋ ቡድን ነው ዲዲ ነው ምን በቃ ክብር ትሪቡን እንቀመጣለን ብለን ነው ጉራችን። አሁን ሰሙ ንጉሥ አለ፣ እኔ ያለው ያኛው አደሬው ያለ አይመስለኝም አሁን በሕይወት። እሱ ቤተሰብ ተቆጣኛል። መጨረሻ ላይ ቅዳሜ ቀን እራት በልተን ስንሄድ ማሊያ ሰጠን። ነገ 8 ሰዓት ላይ እንድትመጡ ማነው ጠዋት ኑና ቁርስ በልታችሁ እዚሁ ውላችሁ ወደ ሜዳ እንሄዳለን ተባለ። አሁን ለእኔ 12 ቁጥር ተሰጠኝ፣ ለሰሙ ንጉሥ 13 ቁጥር ተሰጠው እና አሁን ወደ ቤት ስንሄድ አለቀሰ። ምኑን አልሰሙ አልኩት። እኔ እኮ ኳስ ተጫዋች አልሆንም ዘነበ አለኝ። ለምን? ይሄ እኮ እስከሮኛ ቁጥር ነው። ፈረንጆች አይወዱትም 13 ቁጥር። እነሱ የማይወዱት በመኪና በሆቴል ደረጃ ነው እንጂ በማሊያ አይደለም። እና እስከሮኛ ቁጥር ነው እኮ ይሄ ገደቢስ ማለት ነው በጣሊያንኛ። አባንታ እንካ ይሄንን አልኩና ሰጠሁት። 13 እና እኔ 13ቱን ያዝኩ። በኋላ እዛ ያኔ እንዲህ ትራቭሊንግ የለም የሌላ እንትን ነው ፑማ የሚል ቀጫጭን ትራቭሊንጎች አሉ። በዛ ይዘን ሄደን እዛው ውለን ምሳ በልተን ልበሱ ስንባል እኔ ስለብስ 13 ቁጥር ነው። ምንድን ነው አንተ አለኝ። አባው ሰሙ ደነገጠ። እኔ እስከሮኛ ቁጥር አለብስም አለ። በቃ እኔ ሰጠሁትና እኔ ይህን ለበስኩ። አለ። ምንድን ነው አንተ? በቃ አንተ ተጫዋች አትሆንም አለው። ጭንቅላትህ ጥሩ አይደለም ተጫዋች አትሆንም አለው። አሁን የእኛ ጓደኞች አሉ ብለናል። ለካ እሱ ቀደም ብሎ አንድ ተጫዋች አሁን ሞቷል። ጌም ላይ ሲያዘው ብሎታል ብሎ እኛን ከዛ ነው ያመጣን። እንግዲህ አሁን እዛ ልክ አዳራሽ ውስጥ ነው እዛ ሰውነት የምታሟሙቀው ጫማ ሳታረግ ፊሽካ ሲነፋ አንድ ፈረንሳዊ ነበር ዳኛው። እዛ ድሬዳዋ እንዲህ ያልነበረችም ያኔ የውጭ ሰዎች ሁሉ ዳኞች ነበሩ። ፊሽካ ሲነፋ ተጠንቀቁ ነው። ጫማችንን አረግን፣ ማሊያችንን አዘጋጅተን ጠበቅ ነው። ሁለተኛ ፊሽካ ሲነፋ እንድትገባዋለን። እሺ አሁን አይናገርም ሉቺያኖ እንዲህ ፎርማ ሲሆን አይናገርም። ሰውነን ይላል። እኔም አሁን የኔ እንትን ያ ነው። ሰውነን ሰው በመሆናችን ብዙ ነገር ተሸክመን ነው የምንሄደው እስክትገቡ ድረስ። እኔ ፎርማሲዮን ሰጥቼ በዛ መሀል አንድ ነገር ቢሆን አንዱ። ስለዚህ ልክ ፊሽካ ሁለተኛ ፊሽካ ሲነፋ ነው ከሌ ብሎ የሚናገረው። አሁን አንድ ቁጥር አሰግድ ነው ስሙ ልጁ። ሽብኝ ቅጽል ስም ድሬዳዋ ቅጽል ስም አለ። አሰግድ ወይንም ሽብኝ። በአሁን ጊዜ ስማ አለው የኢትዮጵያ መራጭ ኮሚቴ አይኑን ወደ አንተ አላረግም እንጂ ከጊላ ሚካኤል ትበልጣለህ አለው። ጊላ ሚካኤል ኢትዮጵያ አፍሪካ ውስጥ መፈጠር የሌለበት ልጅ ነው። አዎ ከዛ በኋላ ተወርውረህ እንኳን ኳስ ከያዝክ አንተ ሽብኝ አይደለም፣ ኳሷን ኮርተህ ነው ግምትህን እያስተካከልክ አለና 2 ቁጥር አለ። እሸቱ ቀጭኑን ታውቁታላችሁ አለ። የጊዮርጊስ ታዋቂ ልጅ አለ። አዎ የኔ እሸቱ ቀጭኑ ዘነበ ነው ስል አልኩና ዘለልኩ። ማማሚያ አለና አለቀሰ። በቃ እንዲህም ባሁን ጠረገ። ለካ የኔን ስሜትና ያኛው ደግሞ ያሳደረበትን እንትን አሁን ከዛ በኋላ በቃ ብዙ ነገር አለ። እኔ እንጃ እሱ ከመሬት አንስቶ ነው እዚህ ላይ የሚከምርህ። እውነትም ተጫዋቾች በሙሉ ከኔ በታች መሰሉኝ እና በጣም የሚገርም ዶክተር ነው አሁን ፕሮፌሰር ሆኗል መሰለኝ አሜሪካ ውስጥ። ዋው ስሙን ልረሳው ነው። ሰለሞን ተርፋ ይባላል። እና የዛ አይነት ወገብ አላየሁም። በ11 በኩል
አምልጦ ሲመጣ በትከሻዬ ገፍቼ ላስወጣው ስል እጥፍ ሲል እኔ ሄድኩ። የሩጫውን ሜዳ አልፌ ሽቦው ጋር ሄድኩ። ከዛ የእኛ ጓደኞች የሚቀኑት ደግሞ ሰለሞን ድገማት። ሌላው ሰው ደግሞ ያ የብሔራዊ ቡድን ተጫዋች ነው። አይዞሽ ይለኛል። ከዛ በኋላ እልሁም አለ፣ ፍጥነት አለ፣ ቀጭን ነኝ። ማን ነው ከኔ ጋር የሚዘል? ማን ነው ከኔ ጋር የሚሮጥ? እዛ በኋላ የኢትዮጵያው ፔሌ የሚባል ኑሬ የሚባል ነበር የጉምሩክ ተጫዋች። አሁን ጉምሩክ ፈርሶ ሰለሞንም ነፋፉ የሚባሉ እነ ኑሬ የሚባሉ እነ ጌታቸው አብዶ መብራት ኃይል ከመግባታቸው በፊት ጊዮርጊስ ከመግባታቸው በፊት መብራት ኃይል ነው የገቡት። አሁን የክረምት ጨዋታ ሊጫወቱ ነው የመጡት። አንድ ከዲዲ፣ አንድ ከኢትዮ ሲቢንት፣ አንድ ከኮቶን። የመጀመሪያ ጨዋታ ከኛ ጋር ተደረገ። ኃይለኛ አጥቂ ማን ነው ሲባል ፍራንቺስኮ ነው የሚባላል። በጣም ኃይለኛ ኳስ ካቆመ በኋላ አትችለው፣ እኩል ታክል መግባት አለብህ እና እሱን ያዙት ተባለ። ዑመር አመል የምንለው ደግሞ አረብ ነበር። አሁን ፍራንቺስኮንን ሲይዙት ያ ዑመር 3-1 ነው። ያውም አንዷን ማርቼሎ ይባላል 5 ቁጥራችን። እኔ ገና ልጅ ነኝ አላቅም። እኔ እሱ ያስጠላዋል። ማርቼሎ ደግሞ እሷ ትመልሳለች ብሎ ሲጠብቅ በመሀላችን አምልጦ አንድ ግብ አገባ። ታፈሰ የሚባል ተጫዋች ታዋቂ ተጫዋች ነበር። 3-1 ወጣን። ሉቻኖ በደስታ ብዛት እንዲህ ይንቀጠቀጥ ነበርና እያንዳንዱ ጣሊያኖች ኳስማ መጫወት ያለብህ ከጣሊያኖች ጋር ነው። እያንዳንዳችንን በቤት መኪና ስሞኔላ ባር የሚባል አለ ከዜዳ ውስጥ። ያው እኔ ያኔ ቋንቋም የጣሊያንኛ አልችልም። ወደኋላ ቀርቼ ሲኞር ዲዲሞ ይባላል። እሱ ይዞ ሲሄድ ሌሎቹ ቀድሞ በቃ ህዝቡ ይሻማቸዋል ልጆቹን። አሁን አጋጣሚ እኔ ወደኋላ ቀርቼ ፈርቻለሁ። ሉቾ አለው ኮማንድ ያለው አቢስቶ ከሊረጋስ ያለው ይችል እያያት አለው አለና ወስዶ እዚህ ላይ ያስቀመጠኝ። ከዛ በኋላ ሳላቅ ወይውል ትልቅ ቦታ ደረስኩ። ወዴት ነው የተጫወተው? ከዛ በኋላ ይት ቡድን ዲዲ ሲፈርስ አውራ ጎዳና የሚባል ኃይለኛ ቡድን ነበር። አውራ ጎዳና ሲፈርስ ባቡር፣ ከዛ ጎጃም ብር ሸለቆ። ከዛ የማመጣጤ ለመኖር አይደለም። አጋጣሚ አንድ ሰው ሊያስገድለኝ ይፈልጋል፣ እኔም ልገል እፈልጋለሁ እና ትልቅ ሰው አሉ የጓደኛዬ አባት። እሷ የዚህ ጎጃም ጎንደር ስራ ያኔ ጎጃም ጎንደር የለም፣ የጎጃም እርሻ ልማት የሚባል ስራ አስኪያጅ አቶ ደምሴ የሚባል አለ። እሱ ያችን ልጅ አግብቷል። እኔ ደግሞ ገድዬ ጅቡቲ ልገባ ስል እኛ ሰውዬ በቃ ያዝናሉ፣ ያሳደጉኝ ናቸው። እባክህ አንተ ጋር ውሰድልኝ ለጥቂት ጊዜ ይሉታል። አሁን በአረብኛ አናገሩኝ። ብላዚ ማን ይከለል ሀገሬን አልተውም አልኳቸው። ለአንድ ወር ለ2 ወር ነው እኮ። እሱም ተቆጣኝ። ለአንድ ወር ለ2 ወር እዚህ አዲስ አበባ ነው የመጣሁት። አዲስ አበባ ሲመጣ ጎጃምን አይተን እንመጣለን ብሎ ይዞ ይመጣ። ስንመጣ ብር ሸለቆ ያየኸው እንደሆነ ጫካ ነው፣ አውሬ ነው። በቃ ምንም ነገር አታስብም። ከሶር ፈርመ መሳሪያ ታወጣለህ፣ ጥይት ይሰጥሃል። አዳኝ ትራክተር 3 አለ ባውዛ ያለው። በቃ ማታ ማታ አደን ነው እና አዳኞች ኃይለኞች ስላሉ ከእነሱ ጋር ነው የሚዞረው ማታ ማታ። እርሻ የለም ገና ምንጣሮ ነው፣ ልም ያለ ጫካ ነው። የሆነች አንድ ብሎክ አሁን አታክልት አድርገዋታል። እሷ ብቻ ነች። እሷም ለሙከራ ቃሪያ ይሄን የሚያካክል ቃሪያ ያለ ወቅቱ እንትን ተብሎ አረንጓዴው ቃሪያ ለመቅላት ሲፈልግ ዝናብ ይዘንባል። ያለ ወቅቱ ነው ይዘሩት። ያንን የሁመራ ዘማይ ስላለ ጨቅጭቀው እንደ ሙቀጫ ተወቅቶ ወደ ሁመራ ነው የተላከው። ከዛ በኋላ ነው እርሻውም ከዛ እንደመጣው ለካ ነግሯቸዋል። ኳስ ጎበዝ ኳስ ተጫዋች ነው፣ ባለሙያም ነው። እሱ ወደ ሁመራ ተጠርቶ ሲሄድ ጋሽ ደምሴ ላከልህ እያላቸው ስጡት ተብሏል። ለካ ስራ ገብቻለሁ ያላቅም። አሁን ባለሙያ መሆኔን አሁንም ብር ሸለቆ ሲሄድ ትልቅ ስቶር አለ። አሁንም እንዳለ ነው። እንግዲህ ወደ 43 ዓመቱ ነው። እንትኑ ባንኮን ቁመቱ ራሱ ወደ 12 ነው 13 ሜትር ነው እና እንትን ፓርቲሽን አለ ውስጥ በዚህ ሄደ በዛ ትወጣለህ፣ በዚህ ሄደ በዛ። አሁን ይገርመኛል። እኔ የሰራሁት አይመስለኝም። ከዛ በኋላ ኃይሉ ሻውል የመጀመሪያ ሚኒስቴር ነው፣ የጎጃም እርሻ ልማት ሚኒስቴር ነው። ከዛ በፊት ባለስልጣን ነበር የሚባለው ሌላው። እሱ ለጉብኝት ሲመጣ የእርሻው ስራ አስኪያጅ በጣም ኃይለኛ ነው። አሁን አንድ ተራ ባለስልጣን ሲመጣ እዚህ ነው ሆቴል የሚይዙለት። እዛው አሳደረው የእናንተን ኑሮ ይኑር ብሎ እና እኔ ደግሞ ለመሄድ ነው በቃ እሱን ነበር የምጠብቀው። 6 ወር ቆየብኝ። ሀገሬ ናፈቀኝ፣ ልጆቼ ናፈቁኝ። መጨረሻ ላይ
ለካ እንዳትለቀው ብሎታል። ቴብል ገስታውስ ሲገቡ ቴብል ቴኒስ አለ። ይህንንም እኮ እሱ ነው የሰራው ብሎታል። ለካ የቢሮ ጠረጴዛዎች ያንን ሼልፍ ባንኮኒ ሲያይ የትም 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 ገብተ ወሎ ላሊበላ ድርጅት ውስጥ ማሽኖች አሉ። ጄኔሬተር ተገዝቶ በማሽን እንዲሰራ ሌላ አንድ ጎበዝ ተሾመ የሚባል አለ ኤሌክትሪሽያን። እነኚህን ሁለቱም ባለሙያ እንዳትለቅ እከሳለሁ አለው። ከዛ በኋላ እሱም እዛው ከእኛ ጋር በቆሎ እየጠበስን ከእኛ ጋር ይሻምማል። ስራ እስኪያዩ የእርሻውን አቶ አያሌው ይባላል። ሂድ አንተ አለቃህን አጫውተውና ይተኛ ብሎት እኛ ጋሽ ደምሴ እኔ እንግዲህ አገሬ ናፈቀኝ ልሂድ አንተን እየጠበቅኩ ነው እኮ ሀይሉ ሻውል ያለውን አልሰማም እንዳትለቅ ተብሏል። ባይሆን ቤተሰብ ወደዚህ እናመጣዋለን አለኝ። በዛው መሀል እንትን ግሪክ ነው ያሳደገኝ። ግን ውስጥ 9 ጣሊያኖች 8 ጣሊያኖች አሉ ካበሻ ሌላ እና አጋጣሚ የእኛ ያሳደገኝ ሰውዬ ወደ ሀገሩ ሄዶ ሳይመለስ ይሞታል። እና አንድ ዩጎዝላቪያዊ ያዝብዝ ይባላል ልጆቹ አሉ። አሁን እሱ ማታ ማታ ከምድር ባቡር እየመጣ እኛ ጋር ይሰራ ነበር። በጣም ጎበዝ ሰራተኛ አደረገኝ። የእንጨት ስራ ይሄ ፈርኒቸር ይሄ የምታየው እኮ የፍኖተ ሰላም እኔ ያሰለጠንኩት ነው እኮ። እና እኔ የእነሱን እጅ ነው ችግሩ፣ የእነሱ እጅ ነው። ሰው አያረካኝም። ባለሙያ እኔ ጋር መጥቶ እንደገና ሰብረ ስራ ነው የምለው። ምክንያቱም ገንዘብ ከፍሎኝ ነው ያ ሰውዬ የሚሄደው ደመጥፎቅ እና እነሱ የሚሉ 30-40 ዓመት ይሰራል። ፋሽን ከተቀየረው መቀየር ያለበት ነው የሚሉ እና በዛ መሀል ታዋቂነት መጣ በእግር ኳሱ። ከየቦታ ላይ ወደድነህ የሚሉ መጡ። አጋጣሚ ሳላስበው እቺ የልጅነት ልጄ ነች። ገና በሕፃንነቴ 16 ዓመት ከእሷ ተለያይቼ በቃ ኳሱ ዝነኛ ሲሆን አንድ ልጅ ወደድኩ ብላ አገባኋት። አሁን እዛ አሉ። ሰሞኑን ታመመ ሲባል ተሯሩጠው አንዷ ጅቡቲ ነጋዴ ነች፣ አንዷ እዛው ፍኖተ ሰላም ነች። እዚህ ፍኖተ ሰላም እኮ የኔ ልጆች ነበሩ፣ ኳስ ተጫዋቾች ጎበዛዊ ልጆች ነበሩ። አንዱ ሞተ፣ አንዱ አለ አሁን የልጆች አባት ሆኗል። እኔ አሁን ወደ 9 ናቸው። ቆይ እስኪ ድሮ 5 ነበሩ፣ አንድ ውጭ አለች፣ የት ሀገር እንዳለች አላውቅም። 6 እዚህ አሁን 3 አሉ፣ 9 አሉ። የልጅ ልጅ አይቻለሁ። 2 ወንዶች ድሬዳዋ አለ፣ እዚህ አንድ አለ፣ አንዱ ሞቷል። 3 አሉ አሁን እና የልጅ ልጅም አይቻለሁ። እና እግዚአብሔር የተመሰገነ ነው። በትልቅ በትንሹ በዘመድ አዝማዱ ደግሞ ተወዳጅ ነኝ። ሸለቆ ላይ እንሂድና በሸለቆ ከኃላፊህ ጋር ልሂድ አልሂድ ክርክር ላይ ነበር። አዎ በቃ አትሄድም ባይሆን ቤተሰብ ይመጣል እንጂ አትሄድም አለኝ። እኔ አገሩን አላውቅም። ባህር ዳር እኮ ተመሳሳይ ነች እንደ ድሬዳዋ፣ ወይ ማርቆስ ወይ ባህር ዳር ይቀመጣሉ። አትሄድም አለኝ። በዛ መሀል እዛ ላይ እያለን እሱ ተቀየረ። በጣም አዘን። አንድ ጓደኛሞች ዩኒት ማናጀሮች ነበሩ። አንዱ አሁን ዶክተር ነው። ዶክተር በላይ ስማን የሚባል ታውቀው እንደው ይሄንና እያለቀስን ጠየቅ ነው። በቃ አይዟችሁ አለ። ዘነበዛው ቆይ ግድ የለም አለኝ። ከዛ ከወደቅበት የአንድ ትንሽ ከአንድ ኮርፖሬሽን ማናጀር የአንድ ትንሽ እርሻ ምክትል ነው ያደረጉት። ከዛ ተነስቶ አሁን ይመስገነው ትልቅ ቦታ ደርሶ ከመንግስቱ ኃይለማርያም ጋር ሁሉ አጣሉት። ደፋር ስለሆነ መጨረሻ አልቅሶ ይቅርታ ጠይቀው መንግስቱ ኃይለማርያም። ከዛ ይኸውልህ ነበረ የዛሬ ስንት ዓመት መጥቶ አይቶኝ ሄዶ ነበረ። እዚህ አየሁ እርሻ ልማት የሚባል አካባቢ እርሻ ከፍቷል ብለውኛል። ከዛ እንደዚህ መጥቼ ነው። ሌላው ስፖርት ጣሊያን ጋር ነው ብያለሁ። በሁለተኛ ደረጃ ደግሞ ብር ሸለቆ ላይ ነው። ከብር ሸለቆ እንግዲህ ለስራ ነው የመጣሁ። በስራ ቀስ በቀስ አታውቀውም ቢሆን ቀጠል ስራውን። ከዛ በኋላ ወደ እግር ኳሱ እንዴት ጀመር? ጎጃምን እንዴት አገኛለህ? በእግር ኳሱ እንዴት ገባበት ወደ እግር ኳሱ አለ? እኔ ብር ሸለቆ ነው ወደወለው። እኔ እስከ 77 ይጫወት ነበር ለብር ሸለቆ። አረንጓዴው ታምረኛ ቡድን ነበር። ብዙ ልጆች ነበሩ፣ ብዙ ልጆች እና ገንዘብ አይቸግርህም። እንደውም አንዴ ቱታ ግዛ ብለውኝ አዲስ አበባ ክሬሽን ነው አልገዛም ብዬ አስመራ ልከው ነው ቱታ ያስመጡልን። እዛ ችግር የለብህም። አንዱን ትቶ አንዱ ነው እንጂ 72 ዓመተ ምህረት እንትን የአውራጃዎች አሰልጣኞች መጡ ተብሎ እግር ኳስ መረብና ባስኬት አንድ ሰው፣ አትሌቲክስ አንድ ሰው፣ እግር ኳስ አንድ ሰው መጡና አንድ ሰው ላኩ ተባለ። ብር ሸለቆ ታምረኛ ነው አሁን እንደዚህ የምታየው። በኋላ አቶ አያሌው ይባላል ስራ አስኪያጁ። ከአውራጃ እንዲህ ተጽፏልና ስለ ስፖርት አንድ ሰው ላኩ ተብሏል። አቶ ዘነበን ልንልከው ነው። ምን አለ አቶ ዘነበ ቢሞትስ አገር ቢለቅስ
10 ሰው ይዛችሁ ሄደዋለን። ይህ የነበረ የስፖርት ፍቅር። አሁን አጋጣሚው የሃርቨስት ጊዜ ነበረና ክረምት ላይ መካኒኮች ወጥተው በተለይ ኳስ ተጫዋቾቹም የጥገና ጊዜ ነው ስለመጡ እኛ እንቅር ከየትም ፈላልጋችሁ ትንሽ በርከት በሉ ተባለና 6 እግር ኳስ ተጫዋች ያገኘን ከአስተዳደርም ከምንም መካኒኮቹን ተውንና አንድ ዶክተር ደግሞ አለ መረብ ኳስ ይችላል በእናታችሁ ውሰዱኝ አረፍ ልበላል 7 ሆነን ሄደን ለመን ነው ስራ አስኪያጁን። አሁን ኮምባይን ምናምን የሚጠገንበት ጊዜ ስለሆነ ልጆች መካኒኮች ኳስ ተጫዋቾቹ ረፍት ሄደው ነው ከርመው የመጡት 2 ወር 3 ወር። አሁን ስራው እንዳይበደል አቶ አያሌው እባክህ 6 እግር ኳስ 1 መረብ ኳስ እሺ ካላችኋልና ኳስ ይዘን መጣን። አሁን እያንዳንዱ የራሳችን ኳስ አለን። እዚህ ከየወረዳው የመጡት ምንም ኳስ የለም፣ ያው እንስጣቸዋለን ከኛ። አሁን አዩ እነኛ ሰዎች ጠዋት ያው ክፍል ተሰጥቶናል። ከ7 አውራጃ ነው የመጣው። እዚህ እኛ ከተማ መጥተው አሰልጣኞች ስላሉ ከየወረዳው መጥተው እየሰለጠኑ ነው። ከሰዓት ትሬኒንግ ነው ሲያዩን፣ አሰልጣኝ የሚባለው እኛ ጋር ጀማሪ ነው። ገረማቸው። ይህ ከየት ነው የመጣችሁት አሉ። እርሻ ልማት ሩቅ ነው፣ ብር ሸለቆ ይባላል። ሲጨርሱ በመኪና አስጠርተን መኪና ይዞ ሄዶ አስጎብኝቶ ይሄማ የጎጃም ምርጥ ቡድን ሳይሆን የብሔራዊ ቡድን ትሬኒንግ ሜዳ ነው ብሎ ሜዳችንን አሳየን። ስራ አስኪያጁ ደግሞ ሲመጣ ዋናው እችን ሜዳ ታያታላችሁ ዘነበ ማረጋትን ይለን ነበር። አሁን በዛ እንዳለው ሁመራ በአስቸኳይ ለአንድ ወር ላኩልን ተብሎ 72 ከእነሱን ከሸኘን በኋላ ሁመራ ሄድኩ። ከሁመራ ኢንጂነር ብርሃኑ ይባላል ነፍሱን ይማረው አሁን ሞቷል። ይዞ የመጣ ዕቃ ገዝተን እንመለሳለን ብሎኝ ስመጣ እዚህ ፍኖተ ሰላም ቅዳሜ ቀን ገባን። እሁድ ጨዋታ አለን፣ ሰኞ እንልካለን አሉ። ኢንጂነሩ ተናደደ። በጭራሽ ሰኞ እንድትልኩታልና ሄደ። ዘነበ ከተጫወታ አላጫውትም አለ ዳኛው። ምንድን ነው እሱ የእናንተ ምን አገባኛ? ከኢሮፕም አንጥተን እናጫውት፣ ህጋዊ አይደለም ስትሉ ክሰሱን። ጎንደር ገብቷል ተብሎ ጨዋታው ተቋረጠ። የእኛም ቡድን ያናምት እነኛ ሰዎች በዛን ዓመት አስመረጡኝ። አላገኙኝም። ሳልመለስ ዕቃ እየሄጄ 73 እዛው ከረምኩ። 73 ሚያዝያ ላይ አገኘኝ ቴክኒክ ኃላፊው አዲስ አበባ። እንዲህ ላደርግ ነው አለኝ። አይ አቶ አበበ እኔ ክረምት ሁመራ አልከርምም። አሁን ቶሎ ጨርሼ ትንሽ ዕቃ ጎላይ ነው የመጣሁት፣ ያችን ሰርቼ ለመመለስ ነው የምፈልገው አልኩት። 73ም መርጠውኝ ሳያገኙኝ ቀሩ። 74 አገኘ። 74 75 76 ተውኝ። 77 አልነበረም 78 መረጡኝ። ታምረኛ ቡድን ተፈጠረ። ያውን ባጭር ጊዜ የጎጃም ብሔራዊ ቡድን ፍኖተ ሰላም መቀመጫውን ያደረገ አይደለም። ማርቆስና ባህር ዳር በተለይ የ74ቱ ቡድን ምን ብዬ ልንገርህ 3 ወር ነው ያስኳቸው። አሁን 3 ቀን አይሰጡህም። አነሰኝ እያልኩ ሳደብ ነበር። ምን ጊዜም የማይገኝ ቡድን ያኔ ኢትዮጵያ ትቅደም ይባላል። አንደኛ መጀመሪያ የቆላ ደጋ ዳሞት። እኔ አሁን ከብር ሸለቆ ቀጥሎ የምወደው ቆላ ደጋ ዳሞት የሚለውን ነው። ይሄንንም ቡድን ዳሞት ያልኩበት ምክንያት አለ። ብር ሸለቆ ለቆላ ደጋ ዳሞት አስመረጠኝ። ቆላ ደጋ ዳሞት ደግሞ ማለት እኛ ደሆች ነን። ቢበዛ 35 ነው። የ7 አውራጃዎች ውድድር አለ። ያ ውድድር አይምሰል እንዲህ በ2 ዓመት እንዲህ አይደለም። በየዓመቱ ስንገናኝ እንላቀሳለን በየሀገሩ። እኔ ምናልባት ደጋዳሞት ነው ከተማ ውስጥ ያልገባሁት። ሌላውን በሙሉ አውቀዋለሁ። ሞጣን አውቃለሁ፣ ደብረ ወርቅን አውቃለሁ፣ ቢቸናን አውቃለሁ። ባህር ዳርና ማርቆስ ቤቴ ነው። መተከል። ይሄ ሁሉ ሲሆን አሰልጣኝ ነኝ አይደለም። እንደ ሌላው አልቤርጎ አይደለም። ስፖርተኛው ትምህርት ቤት ነው ፍራሽ ተወስዶለት የሚያዝነው። አሁን ሞጣ እንደሄድን 74 ለአሰልጣኞች ባህርዴ ሆቴል አልጋ ተይዞላቸዋል። ስፖርተኞቹስ እዛ ትምህርት ቤት። እንዴ ምን እያልክ ነው ጋሽ ያልኩት። የአውራጃ አስተዳዳሪ አብሮን ይሄዳል። እንዲህ እኮ ቀልድ አልነበረም አይምሰልም። እኔ ከስፖርተኞች አልለይም አልኩና ፍራሽ ተጨምሮ ትምህርት ቤት ተኛው። ሞጣ ተኝቻለሁ። ምንድን ነው ስሙ ደብረ ወርቅ ተኝቻለሁ። መተከል ተኝቻለሁ። ይኸው እኛን ሊያሳጣ እኔ ምንድን ነው የማሳጣ? እኔ ተኝቼ እንዴት ነው የማዘው? ተጫዋቹን ፍቅሩ የሚያደረው ተጫዋች ላይ በዚህ ነው። እና ያኔ ኢትዮጵያ ትቅደም ነው የሚባለው። ያኔ ቡድን ወደፊትም አይፈጠርም። ትልልቅ ውድድር፣ ትልልቅ ተጫዋቾች ያሉበት። አሩሲ ትግራይ ማን ነው? ትግራይ እንኳን ብዙ አይመጡም።
ባሌ፣ ጅማ እኛ 74 ጅማ ነው ነው። አላሸነፍንም፣ አልተሸነፍንም። አቻ የወጣን ነው የመጣ ነው። ወሎ ነው መጨረሻ ለዋንጫ ቀርበን ያሸነፈን በተጨማሪ ሰዓት። ያኔ ጎጃም ማርቆስ ላይ የነበረ ተጫዋች አሁን ነው እኮ ክፍለ ሀገሩ ወደ ባህር ዳር ከሄደ በኋላ ነው እንጂ ማርቆስ ይበልጥ ነበር። ስፖርቱም እንዲህ አልነበረም። ትልልቅ ተጫዋቾች ጎጃም በተጫዋቾች የታደለ ነበር። እነ ገብረ መድህን ኃይሌ እኮ ማንም አያውቃቸውም ሀገራቸው። ጨርቃ ጨርቅ 74 ስንመጣ ትንሿ ሜዳ ላይ ባስኬት ተመርጦ መጥቶ ገብረ መድህን ይጫወታል። ኮሚሽነሩ አሁን ሞቷል። ስናደንቀው በእግር ኳስ ብታዩት አለ ይችላል ጋሻ ይለ ያለው ጎልኪፐር ቦንዳ ይባላል። አሁን አሻግሬ ወይንም አስመጣልኝ ያለው ገብረ መድህንን አስመጣው ለጨርቃ ጨርቅ። ትንሹ ጸጋዬ አመጣው። ሌላ አንድ ጸጋዬ ሞቷል። አሁን እንጀራ ይወጣላቸው የታወቁት ጎጃም ነው። ሌላ ጊዜ ማንነታቸውም አይታወቅም። እዛ መጡ 74 ገብረ መድህን መጣ። ለጎጃም 75 ተጫወተ፣ 76 ተጫወተ። ታምረኛ ነበር። ሹተር ነው፣ ሄደር ነው፣ ፈጣን ነው። በግራ በቀኝ ይጫወታል። ቆንጆ ችሎታ ያለው እስካሁን ካሰለጠንኩት ተጫዋች ጨዋ። 3 ሰዓት ተኛ ካልከው ሩብ ጉዳይ ይተኛል። በጣም እሱ ጎጃም ቢኖር እስካሁንም ይጫወት ነበር። ራሱን የጠበቀ ልጅ ነው። አዲስ አበባ ገባ። ባለጉት ከዚህ ሰርቀውብን ነው እኮ የወሰዱት ጎርግሾች እና ከወሎ ሙሉ ጌታን ከዚህ እሱን ያኔ ይከብዳል። ያኔ የነበረ ውድድር እኔ ፍኖተ ሰላም እያለሁ እስከ 77 ትጫወት ነበር። በ81 በማላቀው ነገር አንድ የአዲስ አበባ ባለስልጣን ላይ መልቀቂያ ጻፍኩ። ወዲያው አልለቅም አሉኝ። ተሳደብኩ። የራሴ የግል ዕቃ ያለ ያንን ሰበሰብኩና ቤት አሰርኩ። ስራው በቃ ቆመ። እንከሳለን አለና ጉራ ክሰስ እስቲ። የታባ ነው የምትከሰኝ አልኩት። በራሴ ዕቃ ነው የምከሰሰው። ከዛ ትንሽ ስናደድ ባለጌ ነኝ፣ ራፍ ነኝ። አዲስ አበባ ያለ ባለስልጣን አልቀረኝ ምን አልቀረኝ፣ ተሳደብኩ። ከዛ በኋላ የዓመት ረፍት በ81 የዓመት ረፍት ስወጣ አስቀድመህ ነው የክፍል አለቃህ መቼ እንደሚመች ስራ መቼ እንትን እንደሚል የክፍል አለቃ ይመርጣል። እንደዚህ ዝም ብሎ የዓመት ረፍት ትስተኛል። አሁን እኔ ፎርም ስሞላ በእንዲህ ያለ ጊዜ ትወጣለህ ተባለ። አሁን ያንን ቀኑን ጠብቄ የዓመት ረፍት ስወስድ ሞቷል ስራ አስተዳዳሪው። በአሁን ጊዜ አይሄድም አለ። ፈርመሃል እኮ በእንዲህ ያለ ጊዜ ይውጣ ብሎ እሱም ሰውየውም ተነስቷል አለው። ቆረጠ። ከዛ ላይ እኔ የዓመት ረፍቶች ብዙ ጊዜ ስራ እያለ ለሚመጣ ዓመት ተብሎ ወደ 3 ወር ነው እነዚህ ያለኝ እና በየዓመቱ የመንግስት ሰራተኛ አሁን እንዴት እንደው አላውቅም። በየዓመቱ የመጀመሪያ ዓመት 14 ቀን ነው፣ ሁለተኛ ዓመት 15 ቀን ነው፣ ሶስተኛ ዓመት 16 እያለ እስከ 35 ዓመት ይሄዳል። 35 ቀን የስራ ቀኖች። ከዛ በኋላ 100 ዓመትን ብትሰራ አይጨምርም። ግን እነኚህ ቀኖች የስራ ቀኖች ናቸው እና መጨረሻ ላይ ቆረጠ። ተናደድኩና ስሳደብ ነፍሱን ይማረው ሞቷል አስተዳዳሪው። በዛው ከ2-3 ወር እንደሌላው አታሳልፈም፣ ለምን ትናደዳለህ? ወደ እናንተ ፊቴን አዙሪ ያልኩት። ትታሰሪያታለሽ ነግሬሻለሁ አለኝ። እንደው ምንም ገሻለው ሞቷል። አሁን በጭራሽ ወደ ብር ሸለቆ አልመለስም አልኩት። በዛው ወጣው ቀረው። ዶክተር በላይ ስማኒ የሚባል የኔ ተጫዋች ነበር። እሱ አጋጣሚ ላይ መጥቶ እንዴት ነው አለው። መልቀቂያ ወሰድክ አለኝ። እሱ አለማያ እያስተማረ ነበር ከውጭ እንደመጣ። ከእኛ ጋር ትምህርት ቤት ገባ። ከትምህርት ቤት ውጭ ሄደ። ተምረው መጡ። አሁን አለማያ ዩኒቨርሲቲ አስተማሪ የሆኑ ነበር። እንዴት ነው ፕሮግራም አለኝ። መልቀቂያ አልሰጡኝም፣ እንደውም ወለጋ ቀይረውኛል አልኩት። አይ አሁን አንተ ራስህን አደራጅተህ ማሽን ገዝተህ ምን ብለህ ጄኔሬተርም ገዝተህ ልትሰራ ትችላለህ። ግን ጥሩ ደረጃ ላይ ያለ መጥቶ ይዛል። መልቀቂያ ከሌለህ በተለይ በሙያ ስለምትፈለግ ለምን አለ። አሁን የዚህ ጎጃም ጎንደር ስራ አስኪያጅ የነበረ ጎበዝ ሰው አለ እና ዲፕሎም ምሩቅ ነው። እርሻ ላይ ደግሞ ዲግሪ ምሩቆች አሉ፣ ይንቁታል። እርሻው ራሳችን እናስተምርሃለን አለው። አሁን እኔ መልቀቂያ ጽፌያለሁ። እነሱ በጊዜው አልሰጡኝም። ቆንጆ መልቀቂያ ነው የጻፍኩት። በቃ ወላጆቼ ድሬዳዋ ስለሆኑ እድሜ ስለገፋ በቃ የሚንከባከባቸው ሰው ስለሌለ እኔ ስለሆንኩ ሳልወድ ድርጅቱን እለቃለሁ ለወላጆቼ ስል ብዬ ማመልከቻ ጻፍኩ። በጻፍኩት በ8ኛ ወር ነው መልቀቂያ የሰጡኝ።
ቋሚ ሆኗል ተብሏል። እኔ 3 ቀን ሲቀረኝ ነው የጻፍኩት። አሁን ያም ስራ አስኪያጅ ዳኛ ይባላል። ለምንድን ነው የማትለቁት ሲል ቋሚ ሆኗል እኮ ሰውየው ማመልከቻ የጻፈው እኮ 3 ቀን ሲቀረው ነው ለ10 ዓመት። እናንተ መልስ አልሰጣችሁት፣ የእናንተ ችግር ነው አለ። አጋጣሚ በአንድ ጊዜ የሆነ ማሽን ሊገዛልኝ አዲስ አበባ ሰውየው ለኢትዮጵያ ብዙ የሚጠቅም በግል ብዙ የሚጠቅም ስለሆነ እኛ እዚህ ስራ አስቀምጠን ስለማንጠቀምበት ብሎ መልቀቂያ ትምህርት ቤት ከመግባቱ በፊት ሰጠኝ። በዛ ገብቼ እዚህ ቀረው። እንዳሞትዬ ያየ ያገኛል፣ እንዳሞትዬን ያየ ያገኛል። ተስማማ ሆይ የኛ ስፖርተኛ፣ ተስማማ ሆይ የኛ ስፖርተኛ። መስማማቱ ተስማምቶኛል፣ መስማማቱ ተስማምቶኛል። የዛሬ ጨዋታ በጣም ደስ ብሎኛል፣ የዛሬ ጨዋታ በጣም ደስ ብሎኛል። ዳሞት ዳሞት ከነማ ዳሞት 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 ከነማ ዳሞት 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 ከነማ ዳሞት 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 ከነማ ዳሞት። ርምርም ይላል ከወዲያ ከወዲህ ሽንፈተኛን ወድም ግጠመን እንግዲህ ርምርም ይላል ዳሞቴው ሲገባ አንቻነው ልማዱ ጎሉን እያገባ ዳሞት ዳሞት ብለው ስሙን በትልቁ እሳት ነው ይፈጃል ነገር ላላወቁ። ርምርም ይላል ከወዲያ ከወዲህ ሽንፈተኛን ወድም ግጠመን እንግዲህ ርምርም ይላል ዳሞቴው ሲገባ አንቻነው ልማዱ ጎሉን እያገባ ዳሞት ዳሞት ብለው ስሙን በትልቁ እሳት ነው ይፈጃል ነገር ላላወቁ። ናበለው 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 ደሞቶቹን ባበለው ናበለው ናበለው በ03 ወይ ከቡትራ ካከቡታ እንዳፈራ በ01 ወይ ከፍር ደሞት ደሞት እንላለን 02 ወይ ከባክል አዋራጅስ ግባታ ግን ናበለው 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 ደሞቶቹን ባበለው ናበለው ናበለው። አንበሶቹ 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 ትዝታችን በኤፍኤም ሳምንታዊ ፕሮግራሙን ተከታትለን ተመለስን። በተለይም በዳሞት ከነማ የማይረሳ ታሪክ ባለቤት የሆኑትን አቶ ዘነበ አሰፋን ትዝታቸውን ነበር ተከታትለን የቆየ ነው። ሳምንት ክፍል 2ን ይዘን እንመለሳለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ትዝታ 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 ትዝታችን በኤፍኤም 98.8 በከተማችንና በአካባቢያችን አንቱታን አትርፈው ተወደው ተፈቅረው የሚኖሩ ትዝታቸው ለአድማጭ የምናደርስበት ፕሮግራም ትዝታችን በኤፍኤም 98.8 ትዝታ 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 ዘወትር ረቡዕ ምሽትና እሁድ ማለዳ ይጠብቁን። ትዝታችን በኤፍኤም 98.8 ከፍኖተ ሰላም ከተማና አካባቢው የማህበረሰብ ሬዲዮ